ነገር ለእኔ የማይዋጥልኝ ነገር ነው። ነጥብም ደግሞ አንጥልም። እኛ ነጥብ ምንጥልበት ምክንያት የለም። እነሱ ከፈለጉ ከአሁን በኋላ ምናልባት ሴዶና የጆኒን ሊያዘጋጁ ይችላሉ እንጂ ከአሁን በኋላ አያዘጋጁም፣ ውድድርም ቢሆን ማለት ነው። ስለዛ ቦንጁ ትልቅ ነገር ነው የሰራኸው። አይ ዊል ሪስፔክት ዩ፣ አመሰግንሃለሁ። ደግሞ በመጥፎ መንገድም ከመጡ በምንም መንገድ ከመጡ ሪግሬት አናረግም ማለት ነው። ስለዚህ ምንም የምንጥለው ነጥብ የለም። ስለዚህ ኮላውት ማድረግ ከፈለጉ ለእነዚህ ሰዎች እዛ አካባቢም እንዳትደርስ ይፈልጋሉ። ከአሁን በኋላ በቃ እነዚህ ሰዎች ቆሻሻ ሰዎች ናቸው። ይሄ ነው የኔ ሀሳብ። ሚዩቱን አንሳር ቤካ ቴንኪዩ፣ በጣም ቴንኪዩ። ያው ስፖርት ገባ፣ ስፖርት ፍቅር ነው። ስፖርት ሁላችንም ያሰባሰበን ስፖርት ነው። በእንደዚህ አይነት መልኩ ባናወራ ደስ ይለኝ ነበር የእውነት። በእንደዚህ አይነት መልኩ ስሜት ውስጥ ከቶኝ እኔም በጣም በቃ ቅድም ልክ ያልሆነ ቃላት ዘረኛ እህቴን ነው ዘረኛ ብሎ የተሳደቡ ማን ያዘዋል ጋር ስለቀረብኩኝ ማን ያዘዋልንም እንደዛው ዘረኛ ይሄ የሀገሩ ልጅ አለ ይሄ ዘረኛ ብሎ እኔ እኮ አልተናገርኩትም እኮ እንደዛ ቃላቶችን። እኔ ቁስሌን ነው ስሜቴን ነው ለምን እንደዛ ረከኝ ነው ጥያቄ ነው የጠየቅኩት። ጥያቄውን ትክክለኛ በሆነ መልኩ ማስረዳት እንጂ ዘረኛ ስለሆነች እንትና ዘረኛ ስለሆነ አንተን ይደግፋል እንትና ኖ፣ ቁስሌን ነው ህመሜን አይታችሁ ነው ሁላችሁም ስለ እኔ ድምፅ እየሆናችሁ ያላችሁት። የምሬን ነው ብለው በጣም ሁላችሁንም ላመሰግን ወዳለሁ። ለምን ላበትን ስለምታውቁ ድካምን ስለምታውቁ እና ደግሞ በራስ መተማመኔ መድረክ ላይ ካወጣኝ ለምንድን ነው ለሱ እድል ማይሰጠው? ትክክለኛ ጥያቄ ነው ሁሉም እየጠየቀ ያለው። ይህን ጥያቄ ተገቢ በሆነ መልኩ ነው መመለስ ያለበት እንጂ በዚህ ወጥቶ በዚህ ገብቶ እንትናን መስደብ ሁሉንም ማሸማቀቅ አይሆንም። ስለዚህ ቀጣይ መስራት ያለብንን ነገር በደንብ ተነጋግረን ቤካ ቅዱሴ አሁን በቅርቡ ኢትዮ ፋይት ናይት ቆንጆ መድረክ ይፈጥርልናል። ለእኔም ኤምኤምኤ ተወዳዳሪ ምን አይነት ኤምኤምኤ ተወዳዳሪ ኢንተርናሽናል ኤምኤምኤ ተወዳዳሪ ከውጭ ይመጣልኛል። ኦልሬዲ እየጨረሱ ነው። ባላለቀ ነገር አላወራም ብዬ ነው፣ ግን እየጨረሱ ነው። እኔም ወደዛ መሄድበት ክብሬንም አይመጥንም ቤካ፣ የእውነቴን ነው የምልህ። ወደዛ መሄድበት ምንም ነገር የለም። ወደ እነሱ ፈልጎኝ ወደ እኔ ይምጡ። ከፍታም ዝቅታም ሁሉም ጊዜያዊ ነው። ዛሬ ከፍ ቢል ነገ ዝቅታ አለ። ዛሬ ዝቅ ያለ ደግሞ ነገ ከፍ አለ። ትላንትና እሱ ተቀጥሮ ቡልጋሪያ ሚካኤል ቤተክርስቲያን እዛ ቡልጋሪያ ሚካኤል ጋር ሲሰራ ጌቻ አይዞ በርታ እያልኩኝ ሄጄ አበረታተው ነበር እውነት። ዛሬ ግን እሱ ምን ወጣት ማዕከል ቀበሌ ውስጥ ስለምሰራ ነው ያለኝ። እኔን ሞር በቃ እሱ ስራው ሰው ማሸማቀቅ ነው። በቃ ሰው ማሸማቀቅ። እኔ ደግሞ ቀበሌ ውስጥ ማፈራው ምሰራው ወጣቶች በደንብ ፕራውድ ሆንባቸዋለሁ። የእውነት ብዙ ወጣት ትልልቅ ሰዎችን ህፃናቶችን ብዙ ሰው ነው ማሰራው። ይሄ በአቅሜ የተከልኩት ተቋም ነው። ለእኔ ትልቅ ነገር ነው፣ ለእሱ ትንሽ ነው። ስለዚህ ቀበሌ ብሎ በቀበሌ ጭምር ያሳፍራል። ብቻ ከአንድ ትልቅ ሰው እኔን ከምን እንደዚህ አይነት ቃላት ሲወጣ በጣም ያናዳል። ኤኒዌይስ ቤካ ተረጋጋ። አንተም ፍሪታ እድል እንስጥሽ እና ፍሪታ ያው ሴት ብቸኛዋ ሴት አንቺም እንደመሆንሽ ፍሬወት እሺ ወንድሜ፣ እኔ ስለ ስፖርቱ ላወራ አይደለም፣ እሱ ላይ አይደለም እውቀቴ የሰጠኝ ስለማቅ ያሉትን ነገሮች የሆነ ነገር ስለማቅ ስሜታዊ አድርጎ ሌላ ነገር እንዳያስወሩ ብቻ እንድትረጋጋ ተረጋግተህ የምታወራው ወሬ እና ስሜት ውስጥ ሆነ የምታወራው ወሬ ከውስጥ አይወጣም። ሌላ ነገር ውስጥ ወደ ሌላ አቅጣጫ ስለሚመራ ለዛ ነው ቤካንም ተረጋጋ ስለው የነበረው። ለዛ ነው ቅድም እሱ ስሜታዊ ሆኖ አንተንም እሱም ደስ የማይል ነገር ተናግሮ ሄደ። ማስተር ዮሐንስ ያወራው ነገር ባይሆን በጣም ትልቅ ነገር ነው። ቤካ መጥቶ መጨረሻ ላይ ስሜታዊ ሆኖ ከቅድሙ ስሜት አልወጣ ብሎ እንትን አለው ትንሽ እንጂ እሱ ባለው ከተቻለ ሰላም መፈጠር ከተቻለ ሰላም መፍጠር ለውድድሩ ሳይሆን እሱም በስፖርቱ አንተም እናንተም በስፖርታችሁ ተከባብሮ ለመኖር አትሊስት እንደዚህ ነቆራው ሌላ ደረጃ መደራረሱ